انا من اخي زندرو عملت لك አይደለም ወስለ ሻምሻ ማርግለት ይሄ ቆራጣ እንቁላል በጣም ማይቀር አንዳንድ ቦታሽን እንዲህ ያልሽ ነው ሞቲቬት የምታደርግ እስቲ አንድ ወንድ ነኝ ብለሽ የምታስቢ ኮማጭ ሂጂና ሳሚዳን ፖስት ላይ ኮሜንት አድርጊ ሪፕሌክ ኢንዲቪዥን ብሎ ነው ይመልስሽ ማለት እንደ ሪፕሌይ እንደ መልስ አተ ይሄን የሚያክል ከከረባተ የሚረዝም ምላስ ይዘ ለምን ነው ዘፋኝም እኛ ዳኒ ሮስት ነው ሮስተር እንላለን አንተ ነህ ሮስተርማ ለማንኛውም እስቲ ከቪዲዮቹ አንዳንድ ነገር ላሳያችሁ የሚመልሳቸውን ጥምብ የሚሸት መልሶችን አሳያችኋለሁ የተመናት ሄዱ አይዞሽ ሳሚ ትቀያለሽ ያው ተቋራነሽ እንደማለት ይመለሰላትን መልስ ላሳያችሁ አንዳንድ ቦታሽን እንዲህ ያልሽ ነው ሞቲቬት የምታደርግ ያው ያንቺም ጥቁር ነው ማለት ይቻልሽ ማለት ይሄም ወጥመድ ውስጥ ሲገባ መጣና ደግሞ ምን አለው እንዲህ ሳሚዳን ላበሽ ራሱ ጥቁር እኮ ነው የሱን ምላሽ ተመልከቱ ጨለምተኛ ትውልድ የሚሉን እኮ ባንተ ምክንያት ነው የሚታይ ሁሉ ጥቁር አልቦቦ ዋጀፋ ቢዲ ይላል ወራካሎ ሳሚዳን ሌላኛው ደግሞ መጣና ሳሚዳን ጸጉሩን ያስተክል የምትሉ ላይክ አለ ሪፕሌይ ላይ መጣና ያንተ እኮ ከአንገት በላይ ነው መስተካከል ያለበት ሳሚዳንን ከመሸጦነት ያወጣ አምላክ ይመስገን አለን ሪፕሌይ ላይ ተመልከቱ ምን እንዳለ ያንተ መቀመጫ ግን መቼም አይወጣ አረ ተውኝ መቀመጫ ግን የሁሉም ሰው ጥቁር ነው እኔ ምን አልኩኝ ዘንድሮ አመቱ ልክ አይደለም ወስለ ሻምሻ ዋጀፋ ቢዲ ይላል የሆነ ልክ ያልሆነ ነገር አለ ብዬ ነበር ያው ሴቶቻችን ከኛ አልፈው ጎረቤት አገቻይነን እያስጨነቁን ያሉ ለማንኛውም የቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን የተመንዳቴ እንግዲህ እንዳያችሁት ሰውየው ወስለ ሻምሻ ከማለት ውጪ ምንም ማለት የቻለው ነገር የለም ምን እንዳስነካቸው አላውቅም ወንድማችን ግን ደርሶልናል ወስለ ሻምሻ ማለት ትርጉሙን ያላሳይ እንዴ ከራ ተከልባጋ አረ ተውኝ አልቦቦ አንሶሽ ነው ወይ ማለት ነው አረ ወይ ነው አረ ተውኝ በታችሁ ኮሜንተሮች የሚለው እውነቱን ነው በጣም ነው የሚያሳዝነው ስላችሁ በምክንያት በሱ አለ ያልሆነ ድልድይ ሰርተው ባልጨረሱ አይ ተኮምካላችሁ እኮ እናቴ ተረፈ አልቦቦ ይሄን ደግሞ ይሁን ተሩን በልታበት ማለት ግራሪቶችን ከርና አስቀምጦ ነበር አሉ ከዛ ስመለስ የለም
ለማንኛውም የሰውየውን ሮሮ በትርጉም መስማት ለፈለጋችሁና ጉዳዩ ምንድን ነው ብላችሁ ለተጨነቃችሁ ይኸው በትርጉም ይዤላችሁ መጥቻለሁ። ቪዲዮውን ይኸውና ደግሞ ሌላ ኮሜንት እናነባለን። የተመንዳ አትሄዱ። እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ፣ ምንም እየተረዳችኝ አይደለም፣ አንቺም እንደዛው ምንም እየተረዳሁሽ አይደለም፣ ምን ልሆንልሽ፣ ከቻይና አንቺን ብዬ መጥቻለሁ፣ ከዚህ በተጨማሪ ምን ልሆንልሽ እያለ እንግዲህ ተመልክተነዋል። በጣም የሚያሳዝነው ደግሞ አጠገቡ ሊያረጋጋው የሚሞክረው ወዳጆ ቢኖርም እሷ ግን ቁጭ ብላ ቀርታለች። ይህ ወጣት ስሜቱን መቆጣጠር ሲያቅተው ብሎም ደግሞ ተስፋ ቆርጦ እንደሞት ነው የምትፈልጊው በማለት እንግዲህ እንደምትመለከቱት ወደ መኪናው ጠጋ ብሎ ይታያል። ጉዳዩ የፍቅር ከሆነማ ቻይና ላይ ያለብን ዕዳ ካላሰረዘሽ እንዳት ምርጥ መደራደሪያ ነው። አንተ አይ ጭንቅላት ኮሜንት ሲጀመር የኮሜንተሮች አዋርድ መዘጋጀት አለበት። የምሬ ነው። ቶፕ ላይ ከሚያገኙ ኮሜንተሮች መሸለም አለባቸው። ለማንኛውም እህታችን የምታስኮርጀን ነገር አለ። ቪዲዮ ነሳቻችሁ አብረን ኮሜንት እናነባለን። የትም እንዳትሄዱ። አንዳንድ ቀን ግን ለትምህርት ቤት የምትቋጠሩት ነገር ግራ ገብቷችሁ አያውቅም? የብዙዎቻችን ወላጆች ችግር ይመስለኛል። እኔ ያው አመቱን ገና እየጀመርን ስለሆነ ግን እንበርታ። ዛሬም እንደተለመደው የአንድ ቀን የልጅን ምሳል አስኮርጃችሁን የመጣሁት። እንዳያችሁት ለምሳው የገብስ ቆሎ ከሱፍና ከሽምብራ ጋር፣ ቀጥሎ ደግሞ ለቁርሱ ድርቆሽ፣ የእንጀራ ድርቆሽ በንጹህ የተዘጋጀ የቀይ ጤፍና የነጭ ጤፍ ድርቆሽ አድርጌለታለሁ። ሞክሩት እስቲ፣ ልጆቻችሁ በጣም ይወዱታል። ከዛ ደግሞ ሳይድ ላይ ስትሮበሪ እርጎ አድርጌለታለሁ፣ የሆላንድን ማለት ነው። ከእርጎ በተጨማሪ ፍሬሽ ስትሮበሪዎችን አድርጌለታለሁ። ምሳውን በዚህ መልክ ካዘጋጀሁኝ በኋላ ቀጥዬ ደግሞ ወደ መጠጡ ነው ሄድኩት። ለሚጠጣ በኮዳ ቆሎ ካደረኩኝ በኋላ ራስ እንዲልለት ደግሞ ውሃ አድርጌለታለሁ። የዛሬው ምሳቃ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ጭንም አድርጊለት። ይሄን ቆረጣጥሞ እንቁላል መጣሉ ማይቀር ይሄን በልቶ ነው ኤክስን የሚፈልገው። ምን ያህል ኤክስ ነው ፈልጋለህ? ሱባኤ ነው እንደዚህ የፈስ ውድድር አለ ወይ? በዛው ይጸልይልን። ይሄማ ምንኩስና ነው። ወራካሎ አሎ ትንሽ ይለው ቆሎ ነው የሚጠጣው። ጠላ ረስተሽ ዋው ወሬም ጋይስ፣ ልክ ከእንቅልፌ ስነሳ ንፍር ያደረገኝን ቪዲዮ ነው ይዤላችሁ የመጣሁት። አብረን እናየውና ኮሜንት እናነባለን። የትም እንዳትሄዱ። እንዴት ናችሁ እናንተ? እኔ ደህና ነኝ። ከእናንተ ናፍቆት በስተቀር እኔ በሰላም ገብቻለሁ። እናንተ እንዴት ናቸው? አያቴስ ደህና ነች፣ እናቴስ ደኛቸው፣ ሁሉም ሰላም ናቸው። እናንተ እንዴት ናቸው? እኔ ደህና ገብቻለሁ። ከእናንተ ናፍቆት በስተቀር እኛ ደህና ነን። በይጠንክረሽ ስሪ። ደግሞ ሙሙሽን እንዳትልኪ ዋ ኧረ ተውኝ። ይህን እኮ ለቤተሰብ ሪከርድ ያደረገች መስሏት፣ ኢሞ ላይ ያወራች መስሏት እኮ። በሉ ቤተሰቦቿን የምታውቁ ቪዲዮን አድርሱ። የፖስታ ቪዲዮ ይዘዝ ደግሞ እኮ ይሄኔ እንዴት አይመልሱልኝም ብላ እየጠበቀች መልስ እየጠበቀች ሊሆን ይችላል እኮ ጋይስ። ይሄን ተንከሲስ ደግሞ ተመልከቱት። ትኬት ቁረጡልኝና ኢሞዋን አሳይቻት። አስቡት፣ ትኬት ቆርጠንላት ሄዶ ኢሞዋን አሳይታት ሊመለስ የተመታ። እኛም ደግ ነን ከአንቺው ሀሳብ በቀር ሞትሽ ብለን አስበን እንጂ ከገባሽ ደግ ደህና ነን። አቡይ ነጃጭ በሉ። ለማንኛውም ቀልዱን ተውትና እኔም ላንቺ መልእክት አለኝ። እንዳልወሱ ጠንከር ብለሽ ሰሪ፣ አላማሽን እንዳትረሺ። ትንሽ ምቾት ቢጤ ነገር ሲሰማሽ እንዳይበልብሽ። ልጁ እንዳለው እሙሙሽን እንዳትልቂ። ቁማር ነው የምትበይው። ይሄ ተንከሲስ ሰላቢ ህዝብ። ለማንኛውም ጋይስ